ሰላም ዩቲዩብ ቴዲ ነኝ። ዛሬ ባበደ ቪዲዮ መተናል። ዛሬ ያለንበት ቦታ እንጦጦ ነው። እንጦጦ ከስሩ ጀምረን ወደ ላይ ለመውጣት እያሰብን ነው። ያለውን ስትራግል አንድ ላይ እንሄዳለን። በዛውም ተያይዞ ያሉትን የእንጦጦ ታሪኮችን በዛው አንድ ላይ እያነሳን ተያይዞት ያሉትን ታሪኮች እያነሳን አንድ ላይ እንቆያለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የደውል ምልክቷን ነካ ነካ እያደረጋችሁ አብራችሁን ቆዩ። እሺ ዩቲዩብ በስተመጨረሻው ገና ሳልጀምሮ ሞትኩ። ምን ይባላል? እሺ ለማንኛውም ስለ እንጦጦ ማታውቁ ሰዎች አፄ ሚኒሊክ ለመጀመሪያ ጊዜ ወደ አዲስ አበባ ከመምጣታቸው በፊት እዚህ ቦታ ላይ ነው እንግዲህ ቤተመንግስታቸውና ቤተክርስቲያን ገንብተው የገቡት እና ግን የድሮ ሰዎች እንዴት ነው ቆይ ንጉሱ ጋር የሚቀርቡት? ግራ ነው የሚገባው። ለማንኛውም አሁንም እንቀጥላለን፣ እንሄዳለን። ስለ ንጉሱ አንዳንድ ነገሮችን እያወራን በዛው እንቀጥላለን። አብራችሁ ነው። በዚህ ቪዲዮ እንግዲህ እንደምታዩት ይሄን ሁላ ነው አቆራርጠን እየወጣን ያለን። በጣም አድካሚ ነው። በጣም ከሚባለው በላይ ቀጥ ያለ ዳገት ማለት ይኸው ማለት አጭር ነው፣ ግን ካለቀ በኋላ ነው አጭርነቱ የሚታወቃችሁ እንጂ በጣም ረጅም ቀጥ ያለ ነው ዳገቱ። ስፖርተኞች በቃ እዚህ ቦታ መጣችሁ ማለት በቃ አለቀ። እሺ ዩቲዩብ እንግዲህ አንዳንድ እውነታዎችን ለማውራት ያክል እንጦጦ ላይ ከመምጣታቸው በፊት ንግርት ነበረ፣ ትንቢት ተንብዮለታል እዚህ ቦታ እንዲመጡ ተብሎ ይወራ ነበርና ብቻ ዳገቱ ግን ቀጥ ያለ ነው። እውነቱን ለመናገር እዚህ ቦታ ከመጡ በኋላ እንግዲህ ቤተመንግስታቸውን ከገነቡ በኋላ ከዛ በኋላ ነው እንግዲህ አዲስ አበባም የተቆረቆረችው በጣይቱ ባየችው ነገር አዲስ አበባ ብላ በሰየመችው። ከዛ በኋላ ነው አዲስ አበባ የተቆረቆረው። ከዛ በፊት ግን ላይ ነበር። አሁን ገና ታችን ያለሁት ገና ላይ እወጣለሁ፣ ጫፉ እንወጣለን። ጫፍ ደግሞ ገና ነው። እዛ ደግሞ ቤተመንግስታቸው እናያለን። ቤተክርስቲያን ውስጥ ነው ያለው ቤተመንግስታቸው። ሶ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ኮሜንት ላይ ሌላ ቦታ እንድንመጣላችሁ ፈልጉት ቦታ ካለ እየጻፋችሁልኝ እስከዛ ጥያቄዎቻችሁን ጻፍ አድርጉልን። አብረን እንቆይ። የምታዩት እንዳለ ጫካ ነው። አየሩ ደስ ይላል። በጣም ደስ የሚል አየር ነው ያለው። በተለይ እንደዚህ ሃይኪንግ ምናምን የምትወዱ ሰዎች ካላችሁ ለእናንተ ተመራጭ ነው ይሄ ቦታ። በውስጠኛው በኩል እንጦጦ ፓርኪንግ አለው። ፓርኪንግ አድርጉ፣ ይቅርታ እንግሊዘኛ ውስጥ አለ። በውጭው በኩል ብቻችሁን ባትመጡ አሪፍ ነው፣ ግን ቢሆንም እንደዚህ ብቅ እያላችሁ አየር እየተቀበላችሁ ምናምን በተለይ አዲስ አበባ ዙሪያ ያላችሁ ወደ እንጦጦ ብትመጡ አሪፍ እና እኔ እስካሁን ልደርስ አልቻልኩም ብዬ ነበር፣ ግን እየደረስኩ ነው። ቅርብ ነው። ስትደርስ በኋላ ያለው ስሜት ቅርብ ነው ብለናል። እንግዲህ እንጦጦ ላይ እንጦጦ ፓርክ ይገኛል። ውስጡ ሃይኪንግ ለማድረግ እንዲሁም የተለየ አየር ለመቀበልም
ይሆናል እና እዚህ የመጣችሁ ሃይኪንግ ብታደርጉ ለካምፒንግም በጣም ምርጥዬ ነው። ከአንድ 3-4 ጊዜም ገብቼበታለሁ ውስጥ። እሺ እንግዲህ ዩቱብ አሁን መዳረሻው ላይ እየደረስን ነው። ወደ እንጦጦ ፓርክ መግቢያ አካባቢ ነው ያለነው። ይህ ቦታ እንግዲህ ለንጉሱ ለጦርነት ስትራቴጂክ የሆነ ቦታ ነው። ምክንያቱም ታች ሆኖ አስቡት፣ ከታች ወደ ላይ መውጣት ማለት ዘበት ያን ሁላ ሰራዊት ይዘህ ልትወጋው ብትጠብቅ በጫካ ውስጥ የሚጠብቁ የሱ ወታደሮች ያጠቀዋል ማለት ነው። ቦታው ላይ ስትገኙ በጣም ብዙ ዛፎች ጥቅጥቅ ያሉበት ነው። አየሩ ነፋሻማ፣ አሁን እንደምታዩት ፀሐይ አለ፣ ግን ወፍ ማቃጠል ወፍ እና የእንጦጦ መግቢያ ጋር ያለነው አብራችሁን እስከመጨረሻው ነው። ቤተ መንግስት ውስጥ እንገባለን። አብረን እስከመጨረሻው አንድ ላይ ነው። እንግዲህ የቦታ ለስፖርተኞች በጣም ተመራጭ ነው። በተለይ ለአትሌቲስቶች በጣም ምርጥ ነው። አየሩ፣ ዳገቱ፣ ሁሉ ነገር። በተለይ ዳገቱ ጉልበት ነው የሚፈትነው። እኔ ራሱ እንዴት እንደደረስኩ ነው ያላቅም። በጣም ቅርብ ነው የሆነብኝ፣ ግን እውነቱን ለመናገር ይሄን እንጦጦ መግቢያው ነው። እዚህ መተን እንግዲህ ስፖርት እንሰራ እንግዲህ ማለት ሌላ ታሪክ። እኔም እንግዲህ አቅሚቲን የተወሰነ ፑሻፕ ለብ አድርጌያለሁ። እንግዲህ እናንተም ስትመጡ የተወሰነ ሰርታችሁ እንድትሄዱ ሪኮመንድ አደርጋችኋለሁ። ብቻ አንድ ላይ በስተመጨረሻም ጫፍ ደርሰናል። ዊዲዲት አራራራራ ግን እውነቱን ለመናገር አጭር ናት። ከወጣችሁ በኋላ የሚሰማችሁ ሁሉ ነገር የድሮ አባቶቻችን የሚወጡት ወጣ ወረዱ ላይ ታች የሚሉትን ነገር ትንሽም ቢሆን ቀምሰናል ብዬ አስባለሁ። አሁን ደግሞ ውስጥ ገብተን በደንብ እናያለን። እየደረሰ ነው፣ ቤተክርስቲያን ውስጥ ልንገባ ነው። ብቻ አብራችሁ ነው። የምታዩት ቤት እንግዲህ በቤተክርስቲያኑ ቅጥር ግቢ ውስጥ የሚገኝ ጣይቱ ያስገነባቸው የደወል ቤት ነው። ይሄኛው ደግሞ እሷ የተቀበረችበት ቤት ነው። ንግስቲቷ የተቀበረችበት ቤት ከቤተ መቅደሱ ጎን ነው ያለው። እሺ ዩቱብ እንግዲህ ሙዚየም ውስጥ ገብተን ነበር። ሙዚየም ውስጥ እንግዲህ ፎቶ ማንሳት ስለማይቻል በሚለው ህግ ውስጡ ላሳያችሁ አልቻልኩም ነበር። ያሉትን ማቴሪያሎች በዛ ጊዜ ይገለገሉበትን የነበረው የመኳንንቱ ልብስ እንዲሁም በጣሊያን ጊዜ የተጠቀሙትን መሳሪያዎች ላሳያችሁ አልቻልኩም። ግን ውስጡ አሉ እንደውም ማቁረቢያ ሳህኖች፣ እንዲሁም ከእንግሊዝ ንግስት የተሰጣቸው መስታወት፣ ሁሉም ነገር አለ እዛ። አሁን እንግዲህ ቤተ መንግስቱ የተሰራበት በ1875 ዓመተ ምህረት እንዲሁም በፈረንጆች በ1883 ግሪጎሪያን ካላንደር የተሰራው ይሄ ቤተ መንግስት የመጀመሪያው አዲስ አበባ ልክ እንደመጡ አዲስ አበባ ከመቆርቆሩ በፊት ወደ አዲስ አበባ ልክ እንደመጡ የገነቡት የመጀመሪያው ቤተ መንግስት ላይ ያለሁት። አሁን ፕራውድ ኦፍ ዚስ በቃ ፕራውድ ሆኛለሁ። በጣም ውስጤ ደስታ እየተሰማው ነው። ምክንያቱም የመጀመሪያው ቤተ መንግስት ነው የመጣሁት ያለሁት እና በጣም ደስ የሚል ስሜት አለው እና ቤተ መንግስቱን አብረን እንጎበኛለን። ውስጡ ምን አይነት ቦታዎች እንዳሉት እናያለን። በጣም ብዙ ነገሮች አሉት። በጥቂቱ አሳያችኋለሁ። የተቀረውን እናንተ መታችሁ ታይታላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩኝ። ኮሜንት ላይ ጻፍ አድርጉልኝ። ዱዊት ማድረግ እንዳይረሳ። ለማንኛውም አብረን ቆይ
መጀመሪያ ቤተ መንግስት ውስጥ ከመግባታችን በፊት አንድ ነገር ላሳያችሁ ፈልግ ነገር ባህር ዛፍ ኢትዮጵያ ውስጥ ለመጀመሪያ ጊዜ መጥቶ የተተከለበት ቦታ የት ነው ካላችሁ፣ የመጀመሪያው ዛፍ የት ነው ካላችሁ፣ ይሄኛው ዛፍ ነው። እንጦጦ ላይ ነው ያለው። እቺ ዛፍ ናት እንግዲህ የመጀመሪያ ባህር ዛፍ ተብላ የተተከለችው። ከውጭ ሀገር ነው የመጣውና ከውጭ ስለመጣ ለዛ ነው ባህር ዛፍ ብለው ቁጭ ያደረጉትና የተከሉት እና የመጀመሪያው ዛፍ ያውና የባህር ዛፍ እንግዲህ ውስጡ ጨለማ ሊሆን ይችላል። በተቻለኝ አቅም አሳያችኋለሁ ብዬ ተስፋ ነው። ይሄ እንግዲህ የግምጃ ቤቱ ነው። ይሄ የሰራተኞች መግቢያ ነው። በዚህ በኩል ሰራተኞች የሚገቡበት በር ነው። እንግዲህ የፊት አውራሪዎች ቦታ ነው። ይሄ ደግሞ ይሄ የምታዩት ቦታ የፊት አውራሪዎች ቦታ ነው። በዚህ በኩል ነው እንግዲህ ፊት አውራሪዎች ቦታቸውን ይዘው ቁጭ የሚሉት እንደ እንትናቸው። የደጃዝማች መግቢያዎቻቸው ይሄ ነው። ይሄ የምታዩት የደጃሪያው እንግዲህ በዋርካ ሆኖ የተሰራው በእንትን ነው። በቆዳ ነው የታሰሩ። እያንዳንዱ ታስሮ ያለው ይሄ እንደምታዩት ንግስቲቷ የሚቀመጡበት ቦታ ነው። እንደምታዩት ምን ይላል ከላይ ንጉሱና ንግስቲቷ የሚቀመጡበት ቦታ እዚህ ጋር ነው የሚቀመጡት። በዚህ ጋር ቁጭ ብለው ነው መስኮቱ ጋር ከመስኮቱ ወደዚህ ስትመጡ ይሄ ከአንድ ወጥ እንጨት የተሰራ ነው። እንግዲህ ምን አለፋችሁ በጣም ገራሚ ነው። እኔ እዚህ ጋር ሆኜ ከንጉሱ ጋር ራሱ ማውራ እየመሰለኝ ነው እና ፕራውድ መሆን አለባችሁ ሁላችሁም። መታችሁ ማየት ያለባችሁ ቦታ ነው ይሄ ቦታ። እንግዲህ እዚህ ጋር የምታዩት የዶሮ መስሪያቸው ነው። ይሄ ደግሞ ጠላ መጥመቂያቸው ማስቀመጫቸው ነው። ይሄ እዚህ ጋር የምታዩት ከአንድ ወጥ እንጨት የተሰራ ጠላ ማስቀመጫቸው። እንግዲህ ብዙ ጊዜ በፊልሞች የምናየውን ደግሞ የጠጅ መጥመቂያ እቃ ደግሞ ተመልከቱት ምን እንደሚያክል። ይህ እንግዲህ በዛ ጊዜ ይጠቀሙት የነበሩ ማቴሪያሎች ናቸው ለምግብ፣ ጠጅ ለማቅረቢያ፣ ጠላ ለማቅረቢያ። እንግዲህ እዚህ ጋር የምታዩት አጥንቶች ስጋ ማንጠልጠያዎች ናቸው እያንዳንዳቸው። በዛ ጊዜ ይጠቀሙባቸው የነበሩ የስጋ ማንጠልጠያዎች ናቸው። እዚህኛው ክፍል ደግሞ ስንገባ ለሞካንንቱ ለሹማምንቱ ምናምን ምግብ የሚቀርብበት የሚቀመጥላቸው ቦታ ነው። ልክ ከዚህ ነው እንግዲህ አስቀምጠው ወደ አዳራሹ የሚያስገቡት። እንግዲህ ጣውላውን ማየት ይቻላል። እያንዳንዱን ቦታ የምግብ ማስቀመጫ ስቶር የሚያደርጉበት ቦታ ነው። ይሄ ጣውላው ተመልከቱት፣ የጥንት ጣውላ ነው። ይህ እንግዲህ የዳይኒንግ ቦታቸው ነው። ራት የሚበሉበት ምሳ ምናምን የሚበሉበት እዚህ ጋር ነው። ንጉሱና ንግስቲቷ የሚበሉበት። እንዲሁም እዚህ ጋር መደርደሪያ ያላቸው። ይህ የምታዩት እንግዲህ ማስቀመጫ ነው። እቃ ማስቀመጫቸው ሳህን ምናምን የሚያስቀምጡበት ነው። እዚህ ጋርና እዛች ጋር ያለችዋን ያስቀምጡበታል። ይህ እንግዲህ እቃ ማስቀመጫ ቦታ ነው። እዚህ ጋር የምታዩት በእንስሳ ቀንዶች የተሞላ እቃ ማስቀመጫ ነው። ስጋ ማንጠልጠያ ነው። ማርና ስጋ የሚቀመጥበት ቦታ ነው። ይሄ እንግዲህ ሰዎች ንጉሱ እዚህ ቦታ ሲመጡ እንዳልኳችሁ ምንም የለም ነበርና አሪፍ ነገር ነው ገንብተው ይሄዱት። እንደውም ጣሪያው አሁን ላይ ጣሪያው ውስጡ ቆርቆሮ አለ። ከላይ ሳር ነው ያለው፣ ውስጡ ቆርቆሮ አለ። ከውስር ደግሞ እንደ ጣውላ ነገሮች አሉት ማለት ነው። እና ቆርቆሮን እንትን ያለችው ሌላ ንግስት ነበረች እና በሷ ምክንያት ነው ቆርቆሮ የገባው። ሊታደስ ነው ቤተክርስቲያኑም የታደሰው በዛ ምክንያት ነውና አሁን እዚህ ቦታው ንጉሱ ቢኖሩ ኖሮ ምንድነው ከታች ላይ መተን ምንድነው በቃ ፕራውድ ሆነን ነው የምናየው። ገብቷችኋል?
እና አንዳንዴ እንደዚህ አይነት ታሪካዊ ቦታ መገኘት ደስ ይላል። እውነቱን ለመናገር አብራችሁን እያያችሁ ስለሆነ እናመሰግናለን። እውነት እኔ ዲስከቨር ማድረግ በጣም እወዳለሁ የምልበት አንዱ ምክንያት ይሄ ታሪካዊ ነው። ጥንት ጣውላ የጥንት ነው እንግዲህ እኔ ተደግፌው እንደዚህ የጥንት ነው ይታያችሁ። ለማንኛውም አብራችሁን ሰው እየሆናችሁ እዚህ ጋር እንግዲህ የምታዩት G+2 የሆነ ቤት የንጉሱና የንግስቲቷ መኝታ ነው። አንደርግራውንድ ላይ እቃ ማስቀመጫ አለው። እቺ የምታዩት እንግዲህ እንግዳ ማረፊያ ናት። እንግዶች ሲመጡ የሚያርፉበት ቦታ። ዩቱብ ይሄ ቦታ ላይ አዲስ አበባ ስትመጡ መጀመሪያ ማየት ያለባችሁ ቦታ ነው። እየመጣችሁ ጎብኙ ትላለው። ይሄ የምታዩት ጭቃና ውስጡ በድንጋይ ነው የተሰራው። ድንጋይ አድርገው እንደ ኮንክሪት አድርገው ጭቃውን አድርገው ነው የሰሩትና በዛ ጊዜ እንደዚህ አይነት ቴክኖሎጂ ባልበዛበት እንደዚህ አይነት ቤት መገንባት ማለት ሌግጀሪ የሚባል ነገር። ተመጨረሻም ቤተ መንግስት ውስጥ ገብተን አሳይቻችኋለሁ ሁሉን ነገር። ኮሜንት ላይ ሀሳብ አስተያየት ካላችሁ አስቀምጡልኝ። እንዲሁም ሰብስክራይብ አድርጉ፣ የደውል ምልክቷን ነካ ነካ አድርጉ። አዳዲስ ዲስከቨር ማድረጋቸውን ነገሮች ስለቅ እናንተ ጋር እንዲደርስ እና እዚህ ቦታ ብትሄድ እዚህ ቦታ ና ብትሉኝ ነገሮች ካሉ ኮሜንት ላይ ጻፍ አድርጉልኝ፣ ዲኤም አድርጉልኝ። ለነበረን ጊዜ በጣም አመሰግናለሁ። ይሳይ